በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቼ በአገር ውስጥም በአገር ውጭም ላላችሁ ሰላም ለእናንተ ይሁን እያልኩኝ እንግዲህ ዛሬ እንግዳ ይዤላችሁ መጥቻለሁ። እንግዲህ የተዋወቅነው በግራር አንበሳ መጥምቀ መለኮት በቅዱስ ዮሐንስ ገዳም ጥር 30 በደማቅ ሁኔታ ሲከብር ቆይቶ ነበረ። በዋዜማ ጀምሮ እንግዲህ መርጌታ ናቸው ሲያገለግሉን ነው ያደሩት። እንግዲህ ቦታውንስ እንዴት አዩ፣ እንዴት እንደነበረ፣ በዓሉስ እንዴት እንደከበረ፣ የቦታውንም ሁኔታ እንዴት እንዳዩ፣ እንዴትስ እንደነበረ ከመጀመሪያውም በፊትም የዛሬ ስንት ዓመት እንደሆነ ባላቅም መጥተውም ነበረ። ስለዚህ በደንብ ይገልጹልናል ማለት ነው። አባታችን ሰላም ለእናንተ ይሁን። ስማችሁን ብታስተዋውቁን ለተመልካቾቻችንና በዓሉስ እንዴት እንደሆነ ቦታውንም እንዴት እንዳያችሁት እንዴት እንደተመለከታችሁት የውስጣችሁን ሀሳብ ብትገልጹልን እላለሁ። መጀመሪያ የክርስቶስ ቤተሰቦች በዓለም ዓለም ውስጥ ዓለም ዳርቻ ያላችሁት ሁሉ በእግዚአብሔር ስም እንደምን ከረማችሁ እልና በዚያ ቦታ ያየሁትን ነገር በጣም ተአምራት እኔ እንደውም ሌሊቱንም ቀኑንም በሌሊቱማ በጣም እንትን ደማቅ ሁኔታ ሳየው ቅዱሳን ደግሞ ይህንንም ደግሞ ካየሁት ራእይ ነበር። ቀደም ሲል ለብዙ ሰዎች አልነገርኩትም። በዚህ በገዳም ላይ ዙሪያውን እንዳለ እየተፈለፈለ በዙሪያው የሆኑ ገዳማውያን እንደሚጀምሩትና ወደፊት እንደሚሰራ የሚሆነ ነገር በህልሜ ገለጸልኝ። ለነገር ግን በፊት ለምንድነው ይሄ ልጅ አዲስ የተባለው ኪዳነ ማርያም የተባለው በፊት አንድ ልጅ ብቻ ይዞ በዚያ ቦታ ላይ ቁፋሮ ጀምሮ ነበር። ያለው ቦታው ሲቆፍር ነበር። ከበላው ጸበል ነው። ምኑን ነበር የሚቆፍረው? ቦታ ገዳም ዋሻ ይቆፍር ነበር። ከጸበሉ በታች ከጸበሉ በታች ጸበሉ ከላይ አለ። እንደገና ከስር እየቆፈረ ወደ እያስገቡ ነው እንትን እየተቆፈረ ነበር። አንድ ልጅ ነበረው ረድ ነበረው። ያው ዲያቆን ነው። አገሩንም ነግሮ የነበር በወቅቱ ያው ልጅቱ ከሌላ ቦታ ነው ከሱ ጋር ነው የመጣው ለማለት ነው። ባርዛፍ እዚያ አትክልት ነበር። ያ ባርዛፍ ሲተክል እኔ ጋር ሁሉ እየመጣ ፍልሰታን እዚያ ወደ ገብርኤል ያው በቅርቡ ገብርኤል አለ። ገብርኤልና ቶሎ ለምንድን ነው እዚህ ብቻ የምትሆነው እያልኩ ጥሬ እየቆረጠመ በዚያ ነው ነበር በፍልሰታ። በዚያ ጊዜ ወዲያውኑ ተያይዞ ነው ራእይ የተገለጸልኝ። ለህልም ያየሁት እኔ ለብዙዎች አልነገርኩም። አሁን እንግዲህ ምናልባት ህልም ማለት ከመልአክ ተገልጾለት ወደፊት የሚታይ ነው ተብሎ በአባቶቻችን ይታመናል። አንዳንዴም ደግሞ እንግዲህ ምስጢረ እግዚአብሔር ተብሎ ይታመናል። እንግዲህ ለሚያምኑ ሁሉ ትክክለኛ ወደፊት ህልም እንደሚያሳየው ነው። በቦታው ላይ እኔ እንዴት ይደረጋሉ እነኚህ ልጆች ሁለት ሆነው በዚህ ቦታ ላይ ይህንን ሲቆፍሩ ያደርግላቸው ይሆን? ጸበል ብቻ ነው ያለው እንዴት ይሆናል እያልኩ ስል ነበር። ነገር ግን በኋላ ያለውን በቦታው ላይ የሚደረገው ገዳማዊ ስርዓት ወደፊት የሚደረገው ዋሻ ዙሪያዋን አለች። አሁን ለሱም በአካል ያሳየዋለሁ። ዙሪያዋን በቀኝ በግራ ያው እንደዚች ጥሩ ነገር ሆኖ እንደ ዋሻ ነገር አለ። በዋሻ መልኩ እየሆነ እዚያ ላይ ያሳደረኝ በህልሜ ያየሁት ይሄ ነገር ደግሞ በምድራዊ እንደገና ተፈጽሞ ሳየው የእግዚአብሔር ድንቅ ተአምራቱ በጣም የሚደንቅ ነገር። ያ ቦታ ምን መሰላችሁ? ንቡ እንዳለ የንቡር እንትን ዙሪያውን እንትን እንደተከበበ እንደገና የጸበሉ አወጣጥ ወደ ዋሻ ውስጥ ገባቢ ያለው ጸበል የማያልቅ እንደገና ደግሞ ያው እነሱ ይኸው ኪዳነ ማርያም ያሰራው ውስጥ እንትን የጸበል መርጫ እሱ ሁሉ በጣም ገርሞ ነው መጣሁት። ተገርሜ ነው እንደገና ገዳሙ በጣም በታላቅነት በጣም የሚያስደስት ቦታ ትክክለኛ ቅዱሳን ያረፉበት ቅዱሳን በዚያ ካየሁት ህልም ጋር ሳነጻጽረው በጣም ይህን እንደምን እግዚአብሔር ራሱ ባርኮታልም ትክክለኛ ስለባረከውም እዚህ ቦታ ደርሶ አጸዶቹ ዙሪያውን የነበሩ እንደገና ባርዛፍ ከበላው አለ። ካሁን ከሚቆፈርበት እንትን በኋላ የሚሰራ ቤተክርስቲያን አለ ከተባለው በላይ በጣም ታላቅ ባርዛፍ አለ። አሁን እሱ ሁሉ የሚገርም እድሜ ጠገብ ነው።
እና ከመሃልም ያው ወዚያ ባለበት ቦታ ያው እንደ ልክ እንደ ገዳማውያን ጠበጥሻን እንትን እያለ ነው። ያን ሁሉ ሳየው ሌሊቱን ማታ አዳራችንን እንሄድ ነው። እንደው ከዚያ ካለው ጋር ሳየው ትክክለኛ ከእሱ አጀማመርና ከጀመረው ከብቸኝነቱ የነበረው ይህን ሁሉ ሳይ በጣም ተደንቄ እኔ ሰማይ በቃ በትክክለኛ እንደ እግዚአብሔር ቦታ በቃ ህሊናን በጣም እንትን አርክቶታል። በቦታው ላይ ስደርስ እንትን ሳድር ማለት ነው። ያኔ ሲገባም ይሄ ነገር አይፈጸምም ብዬ ነበር ያሰብኩት። አሁን ግን ተፈጽሞ ሳይ በጣም ከአቅም በላይ ደስታው ከአቅም በላይ ሆኖ እኔ እንጃ በጣም ነው የተደሰትኩት። ከባድ ደስታ በእግዚአብሔር መንፈስ በጣም በመንፈስ በደስታ መንፈስ ተውጫለሁ። በቦታው ላይ በጣም የሚያስደንቅ ድንቅ ነገር ነው አሁን እየተሰራ ያለው ድንቅ አሰራር ነው። ያቆፋፈሩም አሁን እንዴት ተደርጎ ተቆፈረ ያን ቦታ እኛም እኔም እርሻ አርሰበት ነበረ በዚያው ቦታ። ቦታውም እንደው የቤተሰብም ነው። ይህን ቦታ ሳየው በጣም የሚደነቅ የሚገርም ቦታ ሆኖ ተገኝቷል። እና አባታችን እንግዲህ አመሰግናለሁ። እዛ ቦታ ላይ ገና በሚመሰረት ሰዓት አካባቢው ቦታውን አሁን ትልቁ ህንፃ ቤተክርስቲያን የሚሰራው አሁን ትልቁ በእስካቫተር የተቆፈረው የእናንተ መሬት መሰለኝ የቤተሰቦቻቸው ነው። በዛን ሰዓት እህልም ትዘራላችሁ፣ እርሻም እዚህ አካባቢ በምታርሱ ሰዓት ቤተክርስቲያን እዚህ ቦታ ገዳም ሊመሰረት ነው ሊሰራ ነው ተብሎ በሚወራ ሰዓት እውነት ይመስላል ወይስ ለአካባቢው ለእናንተስ ምን ይመስል ነበረ? በቦታው ላይ እንኳን እውነት ቤተክርስቲያን ይሰራል ተብሎ ጸበሉ ራሱ የቆየ ነው። የታበላው ያለው ያለስና የኢየሱስ ጸበል የቆየ ነው። እንደውም እኔ የዚያ ባለማሰብ አማቴ ናቸው። እሳቸው ታላቅ አባት ናቸው። ቦታ ያውቃሉ። በዚህ ቦታ ከበላው አንድ ተአምር ተደርጓል። በዮሐንስ ቀን ሰኔ ዮሐንስ ነው። ከዚያ ወዲህ አለቀም። አረ ዮሐንስ ነው ዛሬ እኮ እዚያ ጸበል አለ ብለውኝ እሳቸው ሄጄ ያንን ደግሞ ዮሐንስ እንደፍረን ሄደን አንድ እሳቸው ላይ ደግሞ አብረን ሄደን ነበር። ተደፍረን እንግዲህ ጸበሉ አልሰራምንም ብለን ስንሄድ በሬ አንደኛው ዘሎ ከእንትን ውስጥ ከቀንበር ውስጥ ዘሎ ወጥቶ ከዚህ አንደኛው በሬ ደግሞ አልቆምም ብሎ ማረሻውን እንደዚህ ቀቁቦት ልጁ ያዘውና ምናልባት ትፈታ ነው ሲል ከዚያ በኋላ እንደገና ሁለተኛው በሬ ተነሳና አንዴ ሲዘል በቃ ማረሻውን ልጁ ወደ ላይ እንደ ተአምር ነው በላይ ላይ ትንሽ ከፍ ያደረገው ኖሮ በጣም ያንለታ ብዙ ነገር አልቆልኝ ነበር። እኔ በጣም ነበር ያንለታ። እንደውም ዮሐንስን ከዛ ጀምሬ አከብረዋለሁ። ቦታውንም ጸበሉንም ከዚያ በፊት ይሄ ጸበል እንደነበረ እንትን ብዬ እኔም የማነሳሳት ብዬ የማነሳሳት ስራ ሰርቼ እንደውም ጸበሉ በመጀመሪያ ጊዜ ይሄ ይባረክና ይሄ ተአምር ያለበት ነው በፊትም ብሏል። በዚህ ቀንም እንደዚህ እንትን ደርሶብኛልና የተአምር ቦታ ነው ብዬ ብላቸው እውነትም ሰምተው ከዚያ በኋላ ነው እሱ መጥቶ ይሄ ሁሉ ጸበሉ እንደገና ጸበሉን እያሻሻለ እየመጣ እንደገና ወደ ቤተክርስቲያን ስራ መንፈስ ቅዱስ እንዴት እንዳሳሰበው አናውቅም። እንኳን ይሄ ቤተክርስቲያን ይሰራል ይደረጋል ተብሎ ምንም አይታሰብ ነበር። ጸበሉ ግን ያው ጥንት ቆይቷል። በአንጎለላ ኪዳነ ምሕረት ያው ከዚያ እየመጡ ብዙ ጊዜ ነክሶበታል የሚባል አለ። ግን አሁን ከዚያ በኋላ ያው ጸበሉ ይጠቀሙ ነበር። ጸበሉም ደግሞ ተቋርጦ ነበር። ልክ ጸበሉ ቢታይ ዛሬም ምልክቱ ይኖራል። ያው እንደ ጻባ ትንሽ ድንጋይ ላይ ፈነጨ ነው። አሁን ያንን በዚያ ቦታ እኔ ቤተክርስቲያን ይሰራል ብዬ አላሰብኩም። ማንም ያስበዋልም ብዬ አላስብም። የእግዚአብሔር ተአምር የእግዚአብሔር ስራ የቅዱስ ዮሐንስ ስራ ነው። ይሄ ተአምር በጣም ለሰዎች የሚደንቅ ነው። እንጃ ምድራዊ ሳይሆን ሰማያዊ ነገር የእግዚአብሔር መልአክ ራሱ እያዘዘ ዮሐንስ እያዘዘ የተሰራ ነገር ነው እንጂ ይሄ በእኛ የሚወሰን አይደለም። የእግዚአብሔር ተአምር የራሱ ዮሐንስ ተአምር ነው። አሁን ባለበት ላይ ስናየው በጣም ታላቅ ተአምር ያለው ቦታ ነው እሱ። እሺ አባታችን እናመሰግናለን። እግዚአብሔር ይስጥልን። ውድ አድማጮቻችን በአገር ውስጥም በአገር ውጭም ያላችሁ እንግዲህ ዩቲዩባችን አዲስ ነው የተከፈተው። ሰብስክራይብ በማድረግ ለብዙ ሰው ሼር፣ ኮፒ ሊንክ በማድረግ ለብዙ ሰው አስተላልፉልን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን። ሰላም ቆዩን።